እንኳን ደስ አላችሁ፣ እንኳን ደስ አለን ውድ መድፈኞቹ ቤተሰቦች በሙሉ። እጅግ በጣም ወሳኝ ጨዋታ ነበር ከስፖርቲንግ ሊዝበን ጋር ያደረግነው 1-0 በሆነ ባለቀ ሰዓት በኪንግ ካይ አማካኝነት ባስቆጠርነው ግብ እንግዲህ ከሜዳችን ውጪ እጅግ በጣም ወሳኝ ነጥብ ይዘን መውጣት ችለናል። እጅግ በጣም ነው ደስ ያለኝ። ጨዋታው ምንም እንኳን ባያስደስትም ባያረካም፣ ነገር ግን በጨዋታው ላይ ነጥብ ይዘን መውጣታችን በተለይም አሸንፈን መውጣታችን ይህንን ጨዋታ እጅግ በጣም ደስተኛ አድርጎኛል። ያለ ባለቀ ሰዓት ላይ ተቀይሮ የገባው ኪንግ ካይ ጎልን አስቆጥሮልናል። አሸንፈንም ማለት እንኳን ደስ አላችሁ፣ እንኳን ደስ አለን ውድ መድፈኞቹ ቤተሰቦች በሙሉ። ከጨዋታው ምን ተማረን? እንዲሁም ደግሞ የተጎዱብን ተጫዋቾች አሉ። በጉዳት ምክንያት ተቀይረው የወጡ ተጫዋቾች አሉ እንደነ ማርቲን ኦዴጋርድና ትሮሳርድ። የጉዳታቸው ሁኔታ ምንድን ነው የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉን ላይክና ሰብስክራይብ እንታደርጉን ስንል በትና ጠይቃችኋለን። እንደማትሳፍሩ እናምናለን። እንግዲህ አርሰናል የመጀመሪያውን አጋማሽ የጀመረው በዴቪድ ራያ ቋሚ አሰላለፍ ውስጥ በማካተት እንዲሁም ደግሞ ሳሊባና ጋብርኤልን በተከላካይነት በቀኝ በኩል ዋይት፣ በግራ በኩል ደግሞ ካላፊዮሪን አድርጎ ነበር መጀመሪያ የቻለው። ወደ መሀል ሜዳ ስንሄድ ደግሞ ዙቢሜንዲ የ6 ቁጥር ቦታውን፣ ኦዴጋርድ የ8 ቁጥር አሊያም የ10 ቁጥር ቦታ ማለት እንችላለን። በዛ ቦታ ላይ ዴክላን ራይስ በተለመደው ሲኤም ቦታ ላይ መጫወት ችሎ ነበረ። እንዲሁም ደግሞ በአጥቂ ቦታ ላይ ማዱዌኬ በቀኝ፣ ትሮሳርድ በግራ፣ ዮኬሬስ ደግሞ በ9 ቁጥር በኩል ነበረ መጫወት የቻሉት። አሰላለፉን ስናየው ሞር አርሰናል የፈለገ ይመስል ነበረ ማሸነፍን ወይም ደግሞ ጨዋታውን ዶሚኔት አድርጎ እንዲሁም በደንብ አጥቅቶ ማሸነፍ የሚፈልገውን አርሰናልን ነበረ እየተመለከት ነው አሰላለፉን ስናየው። ምክንያቱም ደግሞ ቤን ዋይት ይልቅ ሞስኬራ ይሰለፋል ብለን ነበር የጠበቅነው። ምክንያቱም ደግሞ ይህን ጨዋታ በጥንቃቄ ይጮታል ተብሎ ነበር የሚጠበቀው ሚካኤል አርቴታ። ነገር ግን ለማጥቃት የፈለገውን አርሰናልን ለማስመልከት ፈልጎ ነበረ። በጨዋታው ውስጥ እንደዛ ነበረው የሚለውን ስንመለከት ጭራሽ አልነበረም። በተለይም የመጀመሪያው አጋማሽ ፍጹም አርሰናል የወረደበት ነበር ማለት እንችላለን። አንዱ ስቶን ታርጌት የነበረው እንዲሁም ደግሞ ኤክስፔክተር ጎል የተበለጠው በስፖርቲንግ ሊዝበን ቢቻንስ አንድ እንኳን ክሬት ማድረግ ያልቻለውን አርሰናልን ነበር የተመለከት ነው። ይህም የሚያሳየው ምን ያህል አርሰናል አስተላለፉ ነው እንጂ ትክክለኛ ወደ መሬት ወርዶ ስናየው ማጥቃት የሚፈልገውን አርሰናል በጭራሽ አልተመለከትንም ነበረ። ይበልጡን እንደውም ስፖርቲንግ ሊዝበኖች ነበሩ ሲያጠቁን የነበሩት። በተለይም የአጥቂያቸው ስህተቶች ነው እንጂ ክንፍ መስመር ተጫዋቾቻቸው ነው እንጂ በመጀመሪያው አጋማሽ ግብን የሚያስቆጥሩበት እድል ተደጋጋሚ ጊዜ አግኝተው ነበር። ነገር ግን መጨረስ አልቻሉም ነበረ። በመጀመሪያው አጋማሽ ሞር ጨዋታው በጣም ተቀዛቅዞ ነበር። ኮንትሮል አድርገን ነበር፣ ያው እውነት ነው። ነገር ግን የተቀዛቀዘ ጨዋታ ነበር። ሞር ማጥቃት የሚፈልገውን አርሰናል ሳይሆን ኳስን ኮንትሮል አድርጎ ከዛም በኋላ አረጋግቶት ከዛም በኋላ ኳሱን ሳሊባ፣ ጋብርኤል፣ ዙቢሜንዲ እዛው ብቻ እንዲቀር ነበር ሲያደርግ ነበር። ራይስ ጋር ይሄዳል፣ ኦዴጋርድ መጥቶ ይቀበላል። ከዛ ድጋሚ ለጋብርኤል፣ ጋብርኤል ለካላፊዮሪ፣ ካላፊዮሪ መልሶ ወይ ለዙቢሜንዲ ወይ ለራይስ፣ ራይስ ይመለሳል ለዙቢሜንዲ፣ ዙቢሜንዲም እንደዚህ በቃ እንደዚህ ከማዱዌኬ ወደኋላ ይመለሳል። ወደፊት የሚሄድ ኳስ ብዙ ጊዜ አናይም ነበረ። በጣም ተበሳጭተን ነበረ። ለምን እንደዚህ ይሆናል? ቢያንስ እንኳን ከስፖርቲንግ ሊዝበን ጋር አሪፍ ጨዋታስ ብንጫወት ብለን አስበን ነበረ። በተለይም ቶማስ ፓርቴ በጣም ናፍቀን ነበረ። ሞር ፕሮግሬሲቭ ፓስን የሚያበዛው ሞር የማይሳሳተውን ሞር አርሰናልን በደንብ የሚያውቀውን እነ ራይስ እነ ኦዴጋርድ በቃ ጭንቀታቸው እንዳለ ትተውት በቃ በቶማስ ፓርቲ ላይ ጥለውት ሀሳባቸውን ሁላ ጥለው በቶማስ ፓርቲ ላይ ለማጥቃት 100% አቅማቸውን የሚሰጡበት ጊዜ በጣም ናፍቆን ነበረ። በዙቢሜንዲ እንግዲህ ራይስም ኦዴጋርድም እምነት እንደሌላቸው ይታወቃል። አርቴታ ራሱ እምነት ያለው አይመስለኝም። ተከላካዮችም እምነት የላቸው። ምክንያቱም ደግሞ ተደጋጋሚ ጊዜ ስህተትን የሚሰራ እንዲሁም ደግሞ የቶማስ ፓርቲ አይነት አጨዋወት ሳይሆን ሞር ወደኋላ የሚመለስ ሞር ኳስን ከፕሮግሬሲቭ ይልቅ ወደ ኋላ የሚመለስ እንደ ኡጋርቴ አይነት ተጫዋች ነው። እንደውም ኡጋርቴ የወረደ ተጫዋች ነው። ከዙቢሜንዲ ጋር የሚወዳደር አይደለም። ነገር ግን እሱንም ስታዩት ሞር ፕሮግሬሲቭ ፓስን አያበዛም። በተለይም ሉዊስ ኤንሪኬ ከፒኤስጂ ልቀቅልኝ ያለበት ዋነኛ ምክንያት ያው ፕሮግሬሲቭ ፓስን ስለማያደርግ እንደሆነ ይታወቃል። ወደ ማንቸስተር ነው የተሸጠበት ምክንያት ማለት ነው። ዙቢሜንዲም ተመሳሳይ እንደዛ ሆኑ ያጮት ስታይሉ ቢለይም በኳስ ችሎታ በጣም ቢበልጡም ስፔናዊ እንደመሆኑ ነገር ግን ሞር ፕሮግሬሲቭ ፓስን ከማብዛት ይልቅ እዛው ወደ ኋላ የሚመለስ ከእንደገና ደግሞ ጠንካራም አይደለም እንደ ኡጋርቴ በጥንካሬ በፊዚካል ረገድ ይሻላል ብዬ አስባለሁ። በተለይም የዲፌንሲቭ ሚድፊልድ ቦታ ተጫዋቾች 6 ቁጥር ቦታ ተጫዋቾች ጠንካራ መሆን አለባቸው። ነገር ግን ከዙቢሜንዲ አናገኝም።
ነገር ግን በጨዋታው ላይ ከሞላ ጎደል አሪፍ ነበር። ነገር ግን እንደፈለግነው አይነት አጨዋወትም ሲጫወት አልነበረም። በተለይም በመሀል ሜዳ እንደሱ ዝቅተኛ ሬቲንግ ያገኘ ተጫዋች የለም። ይህም የሚያሳየው ደግሞ ምን ያህል ተጫዋቹ የወረደ አይደለም። ሪስፔክት አለኝ። የወረደ ተጫዋች አይደለም። በጣም ምርጥ ተጫዋች ነው። በጣም የምወደውም ተጫዋች ነው። ነገር ግን በዛሬው ዕለት ያሳየው እንቅስቃሴ ግን በቂ ነው ብዬ አላስብም፣ እኔ በግሌ ማለት ነው። ሌሎቹ ደግሞ እነ ራይስና ኦዴጋርድን ስለመለከት በጣም ምርጥ ነበሩ። በተለይ ራይስ በጣም ሊጨበጨበለት ሊደነቅ የሚገባ ተጫዋች እንደሆነ ዛሬ ያስመስክሯል። በተለይም በዘንድሮ ውድድር ዘመን ያለ ዋንጫ የምናጠናቀቅ ከሆነና አይበለውና ዴክላን ራይስ በጣም የሚያሳዝነው ተጫዋች ነው ማለት እንችላለን። ሌላኛው ደግሞ ዊሊያም ሳሊባም ጋብርኤልን በጣም ምርጥ ነበሩ። ዴቪድ ራያ ደግሞ ቆመን ማጨብጨብ ይገባናል ለዚህ ተጫዋች። ምን አይነት እድለኛ ደጋፊ ነን! የአርሰናል ነው ዴቪድ ራያ ስላለው እጅግ በጣም ሊደነቅ ይገባል። የጨዋታውን ኮከብ ተብሎ መመረጥ ካለባቸው ዴቪድ ራያና ዴክላን ራይስ ናቸው። ወደ ሁለተኛው አጋማሽ ስናመራ ሁለተኛው አጋማሽ ሞር አርሰናል በተመሳሳይ እንደ መጀመሪያው አጋማሽ ኮንትሮል አድርጎ ጨዋታው መጨረስ ነበር የፈለገው። ኦልሞስት ተሳክቶለታል ማለት እንችላለን። ሞር እንደውም በሁለተኛው አጋማሽ ነበረ ሞር አርሰናል ወደፊት ሲሄድ ስንመለከተው የነበረው። እንዲሁም ደግሞ ስፖርቲንግ ሊዝበኖች ወደኋላ ፈግፍገው ሲከላከሉም ነበር ማለት እንችላለን። ከመጀመሪያው አጋማሽ ሁለተኛው አጋማሽ ቀዝቀዝ ብለው ነበር። አርሰናል ደግሞ ሞር ተነቃቅቶ ነበር የመጣው ማለት እንችላለን። ነገር ግን እጅግ በጣም በሚያሳዝን ሁኔታ ኦዴጋርድ በጉዳት ምክንያት ተቀይሮ ወጥቷል። ከእንደገና ደግሞ ትሮሳርድም ከ6 ደቂቃ በኋላ ተቀይሮ ወጥቷል። እንግዲህ እጅግ በጣም ያሳዝናል። የጉዳታቸው ሁኔታ ምንድን ነው ምን አይነት ነው የሚለውን እስከ መጨረሻው ድረስ ከተከታተላችሁን ከኔ የምትሰሙ ይሆናል። እንዲሁም ደግሞ ማርቲኔሊ በትሮሳርድ ተቀይሮ ገባ በኋላ ሞር ጨዋታው ወደ ግራ መዝኖ ነበር። ከዛም በኋላ አሪፍም እንቅስቃሴን ሲያደርግ ነበረ። በእኔ በግሌ ኖኒ ማርዌኬና ማርቲኔሊ በዛሬው ዕለት በጣም አሪፍ ነበሩ፣ በክንፍ በኩል ማለት ነው። ምንም እንኳን ተቀይሮ ቢወጣ ማርዌኬን በዳውመን ነገር ግን በጣም ምርጥ ነበረ ማለት እችላለሁ። ከእንደገና ደግሞ ማርቲኔሊም ከገባ በኋላ በጣም ምርጥ ነበረ። ማርቲኔሊ አሲስት ማድረግ ችሏል። ተጫዋቹን ድሪብል ያደረገበት መንገድ ከእንደገና ደግሞ ኳስን ወደፊት ይዞ ገፍቶ ሄደበት መንገድ ከእንደገና ደግሞ ለካቨርትስ የሰጠበት መንገድ እጅግ በጣም ያስገርማል። እንግዲህ 1-0 በሆነ ውጤት ማሸነፍ ይችላል። ሙሉ ክሬዲቱን ለማርቲኔሊ መስጠት እንወዳለን። ካቨርትስም ኮንትሮል ያደረገበት መንገድ የመታበት መንገድ እጅግ በጣም የሚያስገርም ነው፣ ሊደነቅ ይገባል። ዮኮሬስ እና ሃቨርትስ አንድ ላይ በተሰለፉ ቁጥር ወይ አሲስት ያደርጋል ወይ ደግሞ ግብን ያስቆጥራል። ይህንን ሊመለከተው ይገባል ብዬ አስባለሁ። 4-4-2 አሰላለፍን ቢጠቀም አርቴታ ይሻላል ብዬ አስባለሁ። የእናንተ ሀሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ። እኔ ግን ከሃቨርትስን በመሀል ሜዳ ላይ ማየት በጭራሽ አልፈልግም። ምክንያቱም ደግሞ ሊያልቅ ጥቂት ደቂቃዎች ስለቀርቶት ገባ እንጂ ይህ ተጫዋች ሙሉ ለሙሉ ቢጫወት ኑሮ በመሀል ሜዳ ላይ አርሰናል በጣም ይቸገራል ብዬ አስብ ነበር። በተለይ በመጀመሪያው አጋማሽ እንደ ኦዴጋርድ ያለ ተጫዋችን ነበረ ስንናፈቅ የነበረው እና ኤዜን ነበረ። ምንም እንኳን በሜዳ ውስጥ ቢሆንም ኦዴጋርድ፣ ነገር ግን እሱ ከሌለ ምን ያህል ጨዋታው ሊከብደን እንደነበረ መገመት እንችላለን። ሃቨርትስ ቢሆን ኖሮ ያን ኳስ ምን እንሆን ነበር? የመጀመሪያው አጋማሽ እጅግ በጣም ጥያቄ የሚያስነሳ ጉዳይ ነው። ስለዚህም አሁን ላይ አርቴታ ሊያስብበት ይገባል። በመሀል ሜዳ ላይ ሲሆን በአጥቂ ቦታ ላይ ቢሰለፍ ምንም ቅሬታ የለንም። ነገር ግን በመሀል ሜዳ ላይ ከሃቨርትስ እንዲሰለፍ አንፈልግም። ሃቨርትስ ዛሬ እንግዲህ በጣም ታድጎናል ማለት እንችላለን። የመልስ ጨዋታም አለን። የመልሱን ጨዋታ እንደምናሸንፍ ያለምንም ጥርጥር መናገር እንችላለን። አርሰናል እንግዲህ እጅግ በጣም ምርጥ ጊዜን ማሳለፍ ችሏል። አሸንፏልም። ዋናው ማሸነፉ ነው። አሸንፏል። ቀጣይ መልስ ጨዋታ በሜዳችን የምናደርግ ይሆናል። መልካም ዕድል ለቡድናችን እንመኛለን። በዛሬው ዕለት ግን ኦዴጋርድና ትሮሳርድ ተጎድተዋል። ያው ሁለቱም ኦልሞስት ከጉዳት ነው የተመለሱት። እንደሚታወቀው በተለይም ኦዴጋርድ ለረጅም ጊዜ ጉዳት ላይ ነበር። አሁን ነው እንግዲህ ከጉዳት የተመለሰው። ገና እንደመጣም ደግሞ ተጎድቷል። እጅግ በጣም ያሳዝናል ማለት ነው። የባለፈውን ጨዋታ ጥቂት ደቂቃዎችን ብቻ ነበር የተጫወተው። ከእንደገና አሁን ተጫወተ፣ ተጎዳ። እጅግ በጣም ያሳዝናል። የጉዳቱ ሁኔታ ይህን ያህል አያሰጋም ተብሏል የሚል መረጃ እየወጣ ይገኛል ከአርሰናል ቅርብ የሆኑ የመረጃ ምንጮች ማለት ነው። ነገር ግን የትሮሳርድ ጉዳይ ትንሽ ሊያሰጋ እንደሚችል ነው መረጃዎች እየጠቆሙ የሚገኙት። ከ2 እስከ 3 ሳምንት ያህል ከሜዳ ሊርቅ ይችላል እየተባለ ይገኛል ትሮሳርድ። የኦዴጋርድ ጉዳት ደግሞ ያን ያህል ትልቅ ባይሆንም ነገር ግን ትንሽ ጊዜ በሜዳ ላይ ላንመለከተው እንደምንችል መረጃዎች ይወጡ ይገኛሉ። የውሻ ቁስል ያድርግላችሁ። በቶሎ ዳኑልን፣ በቶሎ ቡድናችንን አገልግሉልን ማለት እንወዳለን። ለዛሬ ስላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ